የቄስ ጉዲና ፐብሊክ ቴዎሎጂ የሚባለው ቤተክርስቲያን በማህበረሰቡ ላይ ምን አይነት አስተዋጽኦ ሊኖራት ይገባል የሚለው ጥያቄ ነው። ኢምፖርታንሱ ምንድነው? ለምን አስፈለገ ጉዲና ቱምሳን ማወቅ? ቄስ ጉዲና በህይወት አሉ፣ ሰው ሁሉ ሞተዋል ይላል እንጂ የደረሰበትን አናውቅም ነው ደርግ የሰጠው መልስ። ቄስ ጉዲና ሲታሰሩ የእስር ቤት ጠባቂ የነበረ ሰው አገኘው። መንግስቱ ኃይለማርያም ምን አይነት መልስ ሊኖረው ይችላል? ጓድ መንግስቱ ኃይለማርያምን የማግኘቱ አጋጣሚ ነው። ጉዲና ቱምሳ ኦኤልኤፍ ስለነበረ ነው ወይ ደርግ የገደለው የሚል ጁልየስ ኔሬሬ የታንዛኒያው የሱ የልጅ ልጅ አለ የሚል አንድ ኢንፎርሜሽን ደረሰኝ። ገመድ ነው ወይስ አውሮፕላን ሲባል እኔም አብሬ ታስሬ ነበር። ለእናንተ ለቤተሰብ ግን እንዴት ነበር? ለልጆች ምን ተፈጠረ ከዛ በኋላ? በጣም ከባድ ነበር። ሳሚ ዛሬ እዚህ በመገኘትህ እኔ በጣም ደስተኛ ነኝ። በመጀመሪያ እግዚአብሔርን በጣም ማመስገን እፈልጋለሁ። ይህንን እድል እግዚአብሔር ስላዘጋጀልን የጉዲና ቱምሳ ፐብሊክ ቴዎሎጂ በሚል ላይ ያንተ ስራ ባልደረቦች የሆኑ ቴዎሎጂያን ይዘህ ወደዚህ መጥተሃል። ትንሽ ስለሱ ብትነግረንና በዛ ብንጀምርና ከዚያ ደግሞ ወደ ሌላ ሀሳብ እንሸጋገራለን። እኔም አመሰግናለሁ። እዚህ አሁን እናንተ ጋር ስሰራ አሁን 20 ዓመት ሆነኝ መሰለኝ። ወደ 3 ዓመት ጉዲና ቱምሳ ፋውንዴሽን ውስጥ የሰራሁበት በጣም ለህይወቴ በብዙ ያተረፍኩበት ጊዜ ነበርና ወደዚህ ቢሮ ሁሌ ስመጣ አለፍ ብዬ ያን ጊዜ አስባለሁና እግዚአብሔር ይባርካችሁ። አሁን በዚህ ጊዜ ወደ ሀገር ቤት የመጣሁበት የ3 ቀን ሲምፖዚየም ተዘጋጅቶ ነው፣ የጉዲና ቱምሳ ቴዎሎጂካል ሲምፖዚየም እና ኢትዮጵያ ውስጥ እስከማስበው ቴዎሎጂካል ፎረምስ ነበሩ በጉዲና ቱምሳ ፋውንዴሽን ይዘጋጁ የነበሩ። ያኔ አይ ቲንክ አባቴ በጣም ኢንቮልቭ ነበር እዛ ላይ። አሁን ደግሞ እድሉ ገጥሞኝ እንግዲህ የኔ ተራ ሆኖ የሲምፖዚየሙን የማዘጋጀት እድሉ ገጠመኝ። በቄስ ጉዲና ታሪክ ላይ የተወሰኑ ቢሆንም የተለያዩ ጥናቶች ያደረጉ እና የቄስ ጉዲና ፐብሊክ ቴዎሎጂ የሚባለው ቤተክርስቲያን በማህበረሰቡ ላይ ምን አይነት አስተዋጽኦ ሊኖራት ይገባል የሚለው ጥያቄ ነው። እና ለዛ ቄስ ጉዲና ደግሞ ብዙ ሌጋሲ ያለው ብዙ ትሩፋት አለውና እሱን አስመልክቶ ነው። በጣም ጥሩ እድል ይሆናል። ርዕሶቹን ተመልክቻለሁ። አንዳንዶቹንም ወረቀቱን ጽሁፉን የሚያቀርቡትን ሰዎች ትንሽ ጠለቅ አድርጌ ስለነሱ አንብቤ ያለው ትልቅ አስተዋጽኦ ይሆናል ብዬ አስባለሁ። ምናልባት ቄስ ጉዲና የአሁኑ ትውልድ ብዙ ላያውቅ ይችላል እና ለዚህ ትውልድ በምን መልኩ ጉዲና ቱምሳን ለማስተዋወቅ ኢምፖርታንሱ ምንድነው? ለምን አስፈለገ ጉዲና ቱምሳን ማወቅ? ኮንትሪቢዩሽኑ ምንድነው? በዚህ በእኛ ባለንበት ኮንቴክስት ውስጥ ምን ይጠቅመናል የሚለው ምናልባት የአዲሱ ትውልድ ጥያቄ ሊሆን ይችላል እና እስካሁን የነበሩትን ብዙ ሴሚናሮችም ስንመለከት የሱን ቴዎሎጂካል ቲንኪንግ በዚያ ላይ ፎከስ የሚያደርጉ ናቸው እና አንዳንዴ የማዛመድ ነገር ላይኖር ይችላል እና ትንሽ በዛ ላይ ብትናገር። ያው አሁን አንተ ኮንኮርዲያ ዩኒቨርሲቲ ላለፉት 10 ዓመታት እያስተማርክ ስለሆነ ብዙዎቹ የምታስተምራቸው ደግሞ ወጣቶች ስለሆኑ ያው እንግዲህ አሜሪካ ቢሆንም በነሱ ኮንቴክስት ውስጥ ነው የምታስተምራቸው ብዬ አስባለሁ። በእኛ ሀገር ውስጥ ላሉት አሁን ላለው ትውልድ የጉዲና ቱምሳ ማንነት የጉዲና ቱምሳ ቲንኪንግ እንዴት አድርጎ ነው ለነሱ የሚጠቅመው በሚለው ላይ በዛ ላይ ትንሽ ብትናገር ደስ ይለኛል። ይሄ ሁልጊዜ የአንድ ቤተክርስቲያን መሪ ወይም ደግሞ ቴዎሎጂያን እና ሁልጊዜ በየአውዱ በጣም አስፈላጊ የነሱ ስራ የሚሆንበት ምክንያት ቤተክርስቲያን የሚገጥማት ፈተና ነው የነሱን ስራ በጣም አስፈላጊ የሚያደርገው። አሁን ዲትሪች ቦኖፈር ጀርመን ውስጥ እስካሁን ድረስ በጣም አስፈላጊ የሚያደርጉ የሱ ስራ አሁንም ድረስ ቤተክርስቲያን የሚገጥሟት ፈተናዎች ናቸው። ለምሳሌ ያክል የኢትዮጵያን የቤተክርስቲያን አውድ ካየን 2 በጣም ትልቅ ፈተናዎች ለምሳሌ ማንሳት ይቻላል።
አንደኛው የቤተ ክርስቲያንና የፖለቲካ በሁለቱ መካከል ያለ ግንኙነት ነው። በአንድ በኩል የቤተ ክርስቲያን ታሪክ ስንመለከት ቤተ ክርስቲያን የማህበረሰቡን ወይ ፖለቲካውን ኢንፎርም ስታደርግ የነበረበት ወይም ደግሞ ያንን ዶሚኔት ታደርግ የነበረበት ወይም ደግሞ ትልቅ አስተዋጽኦ ታበረከትበት የነበረባቸው ዘመናት አሉ። ደግሞ በሌላ በኩል ፖለቲካው ወይም ደግሞ ከውጭ ያለው ነገር ቤተክርስቲያንን የቤተክርስቲያን ላይ በጣም ብዙ ጫና ያሳደረበት ቤተክርስቲያን ብርሃን ከመሆን ጨው ከመሆንና ከራሱ አልፋ ወደ ሌላ ከመትረፍ ይልቅ ውጭ ያለው ቤተክርስቲያንን መጥቶ በጣም ኢንፍሉዌንስ ያደረገበት ጫና ያሳደረበት ብዙ ወቅቶች አሉ። የኛን አሁን ያለውን ሁኔታ ስንመለከት ከውጭ ያለ ጫና ቤተክርስቲያንን ውስጥ ገብቶ የቤተክርስቲያንን ማንነት አይደንቲቲ የሚያሳጣበት ወቅት ላይ እንደደረስና ያለው አሁን ይሄ ዘረኝነቱ ከየት መጣ ይባል ውጭ ያለው በፖለቲካውን ያወከው ነገር ነው ቤተክርስቲያን ውስጥ እየገባ ብዙ ነገር እየረበሸ ያለው። ለዛ ነው አሁን የቄስ ጉዲና ሌጋሲ የሚያስፈልገው። እዛ ላይ ብዙ ያበረከቱት ጽሁፍ ብዙ ያስቀመጠው ነገሮች አሉ እና አንዱ ከዛ አንጻር ነው። አሁን ምን እያስታወስኩ መሰለ አንድ የሚያስደንቅ ነገር ጉዲና ቱምሳ ሌጋሲ የሚባል ኦፊስ ነበረ። የተለያዩ ስሞች ነበሩት፣ ግን ያው የጉዲና ቱምሳ ሌጋሲን ለማስቀጠል የተቋቋመ ኦፊስ በጉዲና ቱምሳ ፋውንዴሽን ውስጥ ነበር። እዚያ ውስጥ ቄስ ዶክተር ዮናስ ዴረሳም ሰርቷል። ሌሎችም ነበሩ። ከዛ በኋላ ደግሞ ከዘመናት በኋላ ደግሞ አንተም መጥተሃል እና ያ በጣም ኢንትረስቲንግ ይመስለኛል። እኔ አባት የነበረበት ጋር ገብተህ ስትሰራ እነዛ 3 አመታት በጣም ኢምፓክትፉል ነበሩ። በጣም አሁንም ስንነጋገር ሜንሽን የምናደርጋቸው 3 አመታት ነበሩ። የጂቲኤልን ስኮፕ በጣም አሰፋው። ገና ግራጁዌት አድርገ ነበር የመጣው። አንድ ፔፐር ጽፈ የሲኒየር ፔፐር ኢዝ ጉዲና ቱምሳ ዴድ ኦር አላይቭ የሚል ያንን ነው የላክልን መጀመሪያ። እኔ ደግሞ እንደ ጉዲና ቱምሳ died so many years ago, about maybe 15-16 years ago then እና ለምንድን ነው ይሄን question የሚያነሱት ብዬ ጠርቼ ስጠይቅ ሴሚናሪ ውስጥ እኮ ዲቤት አለ፣ ምናልባት በህይወት ሊኖር ይችላል ተሰውሮ የሚል ከፖለቲካ ጋር በተያያዘ ያንን ገለጽክልኝ። በዚያ መልኩ ጀመር። ከዚያ በኋላ እኛ ከነበርንበት በጣም ጉዲና ቱምሳ ሌጋሲ ላይ ፎከስ ያደረጉት በምዕራቡ ዓለም ውስጥ ያሉ ቴዎሎጂያንስ ነበሩ። ሎካሊስ ከዚህም ጉዲና ቱምሳ ስቲል ኮንትሮቨርሻል ነበር በዚያን ጊዜ እና አንተ ስትመጣ ስኮፑን ሰፋ አደረግከው። በተለይ ደግሞ በምዕራብ ባሉት ብቻ እንዳይወሰብ ወይም በአንድ ብሔረሰብ የተያዘ ነገር ብቻ እንዳይሆን ኢትዮጵያን በሙሉ ያጠቃለለ እንዲሆን በዚያ ላይ በጣም ነው የሰራውና አሁን ወደ ኋላ ሳስታውስ በጣም ኢምፕሬስ ያደርገኛል። ከ3 አመት በኋላ ደግሞ ሄድክ። ብትሄድም ደግሞ እዛም ሆነ ብዙ ነገር ትሰራ ነበርና ላንተስ ምን ነበረ? አንዳንዶቹ ነገሮች ጠለቅ አድርገን እንነጋገርባቸዋለን። ያ መለስ ብዬ ሳስበው እኔ ራሴ ይገርመኛል። መጀመሪያ ጊዜ ወደዚህ ስመጣ አባቴ ነበር ይዞኝ የመጣው እና የጉዲና ቱምሳ ፋውንዴሽን ቢሮ ወደ መገናኛ አካባቢ የነበረ ጊዜ ምን ሊያደርግ እንደመጣም አላስታውስም፣ ግን ይዞኝ መጣ እና ውስጥ ገብቼ ቢሮ እስካናገራቸው ጠብቀኝ ብሎ ከሌሎቹ ጋር እየተጫወትኩ ነበር። ቡና ጠጣ የነበረው ምን እንደተነጋገራችሁ አላስታውስም። ተነስተን ወጣን እና ከዛ በኋላ ግን ትምህርት ቤት እያለው ከኔ ጋር ይማሩ የነበሩ ተማሪዎች የሚያስገርም ጥያቄ ነበራቸው እና አንድ መከራከሪያ የነበረው ቄስ ጉዲና በሕይወት አሉ፣ ሰው ሁሉ ሞተዋል ይላል እንጂ እና በሱዳን በኩል አምልጦ ወጥቶ የውሸት ወሬ ነው የሚል ነገር ተነሳ እና እንዴ ምንድን ነው የሚያወሩት የሚል እንትን ውስጥ ገባው እና ያኔ ነው እንግዲህ እነዚህ ሰዎች ምንድን ነው የሚሉትን እየጠየቅኳቸው ተማሪዎቹንም ሌሎቹንም የተወሰነ ነገር መጻፍ ጀመርኩ። ግን የሚገርምሽ ነገር የሆነው ነገር ምንድን ነው
ለኔ አሁን ከዛ በኋላ የቄስ ጉዲና ታሪክ ላይ በጣም ትኩረት እንዳደርግ ያደረገኝ ቄስ ጉዲና ሲታሰሩ በእስር ቤት እና 2 ጊዜ ታስረው ነው የሶስተኛ ላይ ህይወቱ ያለፈውና የመጨረሻው አካባቢ ላይ የእስር ቤት ጠባቂ የነበረ ሰው አገኘው እና ይህን ሰሞን እሱ ነው ሳፈላልግ የነበረው። የጽሁፉ ላይ ትዝካለሽ ቸሩ የሚባል እሱን አገኘው እና እሱ የቄስ ጉዲና በእስር ቤት ውስጥ ምን ነበረ የሚለውን እና አሟሟቱም እንዴት ይመስል እንደነበረ ነገረኝ እና ያንን ነበር ጽሁፍ ጽፌ ሴሚናሪ መድረክ ላይ ቆሜ ያቀርብ ነበርና የሴሚናሪ ውስጥ የነበሩ ሞቷል የሚሉ ማይ በሱዳን አምልጧል የሚሉ ቁጭ ብሎ ያዳምጡኝ ነበረ እና ኋላ ላይ ስንወጣ አይ እኛ እኮ በሱዳን አምልጧል ያለ ለቀልድ ያህል ነው ስለምን ሰማኛ ማምነነው አልነበረም አሉ። በርግጥ ከዛ በኋላ ለኔም ግን መመነሻ ሆነኝ። ግን ቀልድም ብቻ አልነበረም። ከዚያም በኋላ ቀጥሎ ነበረ ጉዲና ቱምሳ ያው ደርግ ያስወራው ፖለቲካሊ ኢንቮልቭድ ስለነበር በዚያ ምክንያት ነው ያው የደረሰበትን አናውቅም ነው ደርግ የሰጠው መልስ እና ያንን ፈለግ የተከተሉ ብዙዎች አሉ እስካሁን ድረስ። መጨረሻ ላይ የደርግ መንግስት ሲወድቅ እና የሱ አጽም ሲወጣ የተገኘበት ቦታ በማያጠራጥር ሁኔታ ያው የቁመቱን ጉዳይ ስላለ የተለያዩ መረጃዎችም ነበሩና ያም ከሆነ በኋላ እንደገና የሚከራከሩ ብዙዎች አሉና ያቺ አንተ ያቀረብካት ፔፐር በጣም ወሳኝ ነበረች። አሁን ባዮግራፊ እየጻፍክ ነው። ባዮግራፊው ምናልባት በወራት በሚቆጠሩ ጊዜ ውስጥ ድራፍቱ ይወጣል። ለብዙ አመታት ሰራህበት። ምን ያህል እንደሰራህበት አንተ ትናገራለህ። ብዙም እድል አገኘህ ያንን ብዙ ጥናታዊ ጽሁፎችን ለማሰባሰብ በጉዲና ቱምሳ ዙሪያ የነበሩ የተለያዩ ሰዎችን የስራ ባልደረቦቹ ፉሊ ኤንድ ቶታሊ አውሮፓ ውስጥ ያሉ በስካንዲኔቪያን አገሮች ውስጥ ያሉ በጀርመን ያሉ አሜሪካውያን እነዛን ሁሉ አገኘህ። እነሱም ብቻ ሳይሆን በኢትዮጵያ ውስጥ የነበሩ የፖለቲካ መሪዎችንም አግኝተህ ሪሰርች ሰርተሃል። ለብዙ ዘመናት ነው የሰራሁ እና አሁን ወደ ባዮግራፊ ደረጃ ደርሷል። ትንሽ እስቲ ንገረንና መለስ ብለን ደግሞ ሌላ ነገሮችን እንነጋገራለን። ልክ ነው። የሴሚናሪ በዛ ጀመረ። እዚህ ከመጣው በኋላ የነበሩት 3 አመታት ናቸው እነዛን ሁሉ እድል የፈጠሩት እና በአንድ በኩል እዚህ የነበሩ ከቄስ ጉዲና ጋር ይሰሩ የነበሩ አቶ አማኑኤል አብርሃምን አስታውሳለሁ። እሳቸው በህይወት እያሉ 1 ሳምንት ሙሉ ነው የሰጡኝ እና ጠዋት እሳቸው ጋር ገባለሁ፣ ቡና ይዘን እንቀመጣለን። ምሳ ሰዓት ደግሞ ይጋብዙኛል ብዬ ስጠብቅ ሂድ ምሳ በልተና ይሉኛል። ከዛ በኋላ እዛ አካባቢ ያለ ቦታ ሄጄ አንድ ቦታ ምሳ በልቼ እመለሳለሁ። ሽሮም የተገኘውን ነገር ዶክተር ብሩክም አንዳንድ ጊዜ ጆይን ያደረገኝ ነበረ። በወቅቱ የተወሰኑ ጊዜያት ቁጭ ላይ ያዳምጠን ነበር ሁለታችንም። መሀል ላይ እሱም ጥያቄ ያስገባ ነበረ እና እሳቸው ጋራ እንደገና ደግሞ ወይዘሮ ፀሐይ በጣም ድንቅ ጊዜ በኋላ እንደውም አንዳንድ ማነሳለች ጥያቄዎች አሉ ላንቺም ከቤተሰብ ጋር የቄስ ጉዲናን ህይወት አስመልክቶ እና ወይዘሮ ፀሐይም በጣም ብዙ ሞርኒንግስ ላይ ጠዋት ላይ እሳቸው ጋር ስደርስ በረንዳ ላይ ፀሐይ የሞቅን ቢያንስ የሳቸው ልዩነት ምንድነው ቁርሱ ላይ እዛ ነበር ምበላው እና በጣም ብዙ ጠዋቶች ብዙ ውይይቶች እናደርግ ነበረ እና ሌሎችም የቤተ ክርስቲያን መሪዎች እዚህ የነበሩ በህይወት ያሉም እንደገና የሌሉም እንደገና ቄስ ጉዲና ወንድም እና ሌሎችም እንደገና ወደ ውጭ ሀገርም ደግሞ ለአንድ ወር ያህል አጋጣሚ አግኝቼ ነበረ አውሮፓን ለመዞር እና በጀርመን በኖርዌይ ስዊድን ያሉ እዛ ደግሞ ደስ የሚለው ሁላቸውም በቤታቸው እንዲቀመጥ ነበር የሚያደርጉት
ጀርመን ውስጥ ለምሳሌ የበርሊን የነበርኩ እንደገና ወደ ሃኖቨር ስሄድ ወይ ሄርመንስቡርግ ስሄድ ፍራንክፈርት እና ሌሎችም እና በየቤታቸው 3-4 ቀን ተቀምጬ አንዳንድ ማላስታውሳቸው ከተሞችም አሉ እና እዛ ውስጥ እየሄድኩ ቤታቸው እየተቀመጥኩ ታሪክን እየሰማሁ ነበር ኢንተርቪው ያደረገ የነበረው እና የሚገርሙ አጋጣሚዎች የሚያስገርሙ ነገሮች ነበሩ። አንዱ ሁሌ ማስብ የነበረው የክሪስቲያን ክራውዜ እሱ ጋር የሄድኩ ጊዜ እና መኝታ ቤቱ 2 ካጠገብ ላጠገብ የትዊን ቤድ አስቀምጦ ነበር የጠበቀኝ እና ገና ሲያየኝ ገርሞታል እና ይሳቅም ይዞታል። ምንድነው ብዬ ስል ድንገት እንደ ቄስ ጉዲና ረጅም ከሆነ ብሎ ነው 2 አልጋላት አዘጋጅቶ ነበር የተቀመጠው። አንዱ ደግሞ ሁሉ ጋር ሲሄድ ይገርመኝ የነበረው ጧት በጊዜ ቁርስ አይጥሩኝም እና የስኬጁል ሁሉ የሚያደርጉትም ከ10 AM በዚህ በኢትዮጵያ ከ4 ሰዓት በኋላ ነው። ኋላ ላይ ሲገባኝ ለካ ቄስ ጉዲና እነዛ ሰዎች ጋር ሲሄድ ሁሉ ጊዜ ጧት የጸሎት ጊዜው ነው አይነሳም አሉት። ቁርስ አዘጋጁም አላዘጋጁም it doesn't really matter እና ተንበርክኮ ነው ያለው እና እኔንም በዛው ቀርጸውኝ እና እኔ ደግሞ ቁርስ ወዳለሁ አጋጣሚ ሆኖ እና ምንም እንትን አልነበረም እና እንደውም አስታውሳለሁ ኡልሪች ዱክሮ እና የአውሮፕላን ቲኬት ስንቆርጥለት ሁልጊዜ ከሰዓት ወይ ምሽት መሆን አለበት ምክንያቱም ጠዋት ላይ ካደረግን ያመልጠዋል ብለን እንሰጋለን እና የጸሎት ህይወቱን በጣም የሚያሳይ ነውና እነዛ አጋጣሚዎች አስታውሳለሁ። ይሄ እንግዲህ አሁን አንተ ለአመታት ስትጽፍ የነበረውን ይህንን ባዮግራፊ እነዚህ ሁሉ ታሪኮች እዛ ውስጥ የታቀፉ ይሆናሉ እና የሱ የስነ መለኮታዊ አስተሳሰብ እና አመለካከት ብቻ ሳይሆን ብዙ ጊዜ የማይታወሱ የሱ ካራክተር የሱ ሂዩመር በጣም ተጫዋች ሰው ስለነበረ ያንን ሳይድ ሰዎች ብዙ አያውቁትም ያው ቤተሰብ ካልሆነ በስተቀር እና አንተ ግን እዛ ውስጥም ገብተህ ያንን ለማወቅ እሱ ሲቆይባቸው የነበሩ ቦታዎች ሁሉ ሄደህ ለማየት የሱን ጓደኞች አግኝተህ ጊዜ አብረህ ለማሳለፍ ጥሩ እድል አግኝተሃል እና ምናልባት እንግዲህ ወደ ሌላው ወደ ሀገራችን ሳንመጣና ከበድ የሚለውን ነገር ሳንነጋገር በፊት ከነሱ ውጭ ማንን አገኘህ? የአውሮፓ ሀገሮች ላይ ስትዘዋወር ያገኘሃቸውን ሰዎች አንዳንዶቹ ሜንሽን ስታደርጋቸው ሰዎች ላያውቁ ይችላሉ። ለምሳሌ ቅድም በጣም አስፈላጊ የሆነ ሰው ስም ሜንሽን አድርጋ አልፈሃል። ይሄ ትውልድ ላያውቅ ይችላል። አቶ አማኑኤል አብርሃም ብለህ አልፈሃል። አቶ አማኑኤል አብርሃም ያው ክቡር የሚለው ታይትል አለ። የኃይለ ሥላሴ ሚኒስተር እና አንድ ቀላል ሚኒስተር ብቻ ሳይሆን ሚኒስትሪዎችን የመሰረተ ሚኒስተር ንጉሱ ደግሞ በስደት ወደ እንግሊዝ ሀገር ሲሄዱም አብሮ እንግሊዘኛ ለሳቸው ሲያስተረጉም የነበረ ሰው ያንን ትንሽ ሜንሽን ማድረግ ያስፈልጋል ለማስተዋወቅ በዚያውም የቤተ ክርስቲያንን ታሪክ ማለት ነው። እና አንዳንዶቹ ከዚያም ውጭ እነዚህ አሁን አንተ ያነሳቸው እንደነ ኡልሪች ዱክሮ፣ ክሪስቲያን ክራውዘ እነሱ የስራ ባልደረቦቹ ነበሩ። ሌሎችም ደግሞ የፖለቲካ መሪዎች የነበሩ የተለያዩ ሰዎችም አግኝተህ ለማጫወትም እድል አግኝተሃል። ያ ልክ ነው። በወቅቱ ያናገራቸው አስፈሪም የነበረው እነዚህ ያገኛቸው የነበሩ ሰዎች ትልቅ የቤተ ክርስቲያን መሪዎች ናቸው። አሁን የክሪስቲያን ክራውዜ የሉትራን ወርልድ ፌዴሬሽን ጠቅላይ ጸሐፊ የነበረ ትልቅ ሰው ነው። የወርልድ ካውንስል ኦፍ ቸርችስ ውስጥም ደግሞ ብዙ ሰርተዋል። እንደገና ኡልሪች ዱክሮ እንደገና የወርልድ ካውንስል ኦፍ ቸርችስ ውስጥ ብዙ ስራዎችን የሰራ በአመራርም ዓለም ላይ የታወቀ ሰው ነው። እና ሩኔ ባክሉንድ የስዊድን የሀገሪቱ የስዊድን ቤተ ክርስቲያን ጳጳስ የነበረ ሰው ነው። እንደገና
ኦይቪን ኤይደ ኖርዌይ የሬቮሉሽን ኤንድ ሪሊጅን የሚለው መጽሐፍ የጻፈ በኢትዮጵያ ታሪክ ላይ ብዙ ያበረከተ ሰው ነው። እንደገናም ደግሞ በዓለም ቤተ ክርስቲያንም እዚህም ደግሞ እንደ ሚሽነሪ ሆኖ ትልቅ ስራ የሰራ ምሁር ነው እና እነዚህ ኤንግልስቪክን ከኦስሎ የነበረ የሚያስገርም ምሁር እንደገና የኢትዮጵያ የፔንቴኮስታል ታሪክ ላይ መጽሐፍ የሚጻፈ እንደገና ትልቅ ምሁር ነው። ከቄስ ጉዲና ጋርም ብዙ የሰራ እና እነዚህ ናቸው በአብዛኛው ያሉ። ከዛ ውጪ አለፍ ያለው አሁን የምጽፎን መጽሐፍ ትንሽ እንድዘገይ ያደረገው የቀድሞውን የደርግ ጊዜ የኢትዮጵያ አመራር የነበረው ጓድ መንግስቱ ኃይለማርያምን የማግኘቱ አጋጣሚ ነው እና ከዚህ በፊት ፈቃደኛ ሆኖ አንድ ኢንተርቪው በወረቀት ልኬ መልሶልኝ ነበረ እና አሁን ደግሞ በአካል ለመገናኘት ያንን ሂደት ነው እየተከታተልኩ የነበረው እና በዚህ አጋጣሚም የሚሰሙኝ ከሆነ ጓድ መንግስቱ ኃይለማርያም እና ያንን አጋጣሚ መልሶ ይከፍቱልኛል ብዬ አስባለሁ። እዚህ አሁን በዚህ ከመምጣቴ በፊት እሳቸውንም አግኝቼ አንድ ኢንተርቪው አደርጋለሁ የሚል እንትን ነበረኝ፣ ግን ያ በስኬጁል ኮንፍሊክት ምክንያት ሊሳካ አልቻለም እና እሱን ምክንያቱም የቄስ ጉዲናን ታሪክ ስናነሳ በደርግ ጊዜ ነው የሆነው ጉዳይ። የአሟሟቱን የኑሮውን የነበረውን ከመንግስት ጋር የነበረውን ኮንፍሊክት አስመልክቶ ብዙ ሰዎች የሚያነሷቸው ነገሮች አሉ እና በአንድ ሳይድ ነው ሁሉም ያለው እና በሌላ ሳይድ ከመንግስት ሳይድ ደግሞ ማዳመጥ እና የሚሉትን ነገር መስማት ስላለብኝ ነው የእሳቸውንም አስተያየት እዚህ ላይ ማካተት የፈለኩት እና ይሳካልኛል ብዬ አስባለሁ። ግን መንግስቱ ኃይለማርያም ከዚህ በፊት እንግዲህ በጽሁፍ ኢንተርቪው አድርገሃል እና ምናልባት ያንን ጠቃሚ ሆኖ ስላገኘው ይሆናል በቀጣይነት ኢንተርቪው ማድረግ የፈለከው። ትክክል። እና ምናልባት እንግዲህ ይሄ እስከሚፈጸም ድረስ አንተም ዲስክሎዝ ማድረግ አትፈልግም ይሆናል፣ ግን በጽሁፍ ካገኘሃቸው መረጃዎች አንዳንድ ነገሮች ሼር ማድረግ ትፈልጋለህ? ምናልባት የመንግስቱ ኃይለማርያምን ጉዳይ ካነሳን ትልቁ ኢንትረስትህ የመጨረሻይቱ ሰዓት ትሆናለች ብዬ አስባለሁ። እሱ የተገደለበት ጉዳይ እንግዲህ እንዴት ምን እንደተመለሰልህ አላቅም፣ ግን ያው ደርግ በዚያን ጊዜ በጽሁፍ መረጃዎች በእኛ አርካይቭ ውስጥ በጂቲኤል አርካይቭ ውስጥ ስላሉ ነው። ደርግ በዚያ ጊዜ መልስ የሰጠው ሲጠየቅ አናውቅም ነው፣ እኛ አልወሰድነውም፣ አናውቅም፣ ሌላ አካል ነው የሚል ነው መልስ የሰጠው። መንግስቱ ኃይለማርያም ምን አይነት መልስ ሊኖረው ይችላል የሚለው በጣም ኪዩሪየስ ያደርገኛል ያንን ለመስማት። ትክክል። ያ የመጀመሪያው የጽሁፍ ኢንተርቪው ሞር ትኩረቱን ያደረገው ምንድን ነው ምክንያቱ የነበረው አሁን በወቅቱ ቄስ ጉዲና ታርጌትድ የሆነባቸው አንዳንድ ነገሮች ነበሩና ከነሱ አንጻር ምንድን ነው የነበረው የሚለው ነው። በዛ ውስጥ ያየሁት አንዱ በጣም የገረመኝ የኢትዮጵያ በወቅቱ ሶሻሊዝምን ኤምብሬስ እንድታደርግ ካደረጉ ሰዎች ጓድ መንግስቱንም እና ሌሎቹንም ደግሞ በትልቅ ነው ኢንፍሉዌንስ ያደረገ የሶሻሊዝም እንዲከተሉ። ምን ማለት ነው ሶሻሊዝም በራሱ የሚለው በዛ ርዕዮተ ዓለም ውስጥ ሀገሪቱ እንድትገባ ትልቅ ኢንፍሉዌንስ ከነበራቸው ሰዎች አንዱ የቄስ ጉዲና ወንድም ባሮ ቱምሳ መሆኑ ነው እና ከነሱ በራሱ ያንን መስማቱ ለኔ በጣም አስገርሞኝ ነበረ። በአንድ በኩል ቄስ ጉዲና የሶሻሊዝም የዛ አቀንቃኝ አልነበረም። በእርግጥ መጀመሪያ አካባቢ ላይ ያለውን ሁኔታ ደግፎ ነበረ፣ ግን ፍሬውን ሲያይ ልክ እንዳልሆነ ሲያውቅ የዛ ተቃራኒ ሆኖ ይሄ ሀገርንም የሚጠቅም አይደለም ብሎ ስፔሻሊ የሶሻሊስት አይዲዮሎጂን
ከወንድሙ ጋር እኩል የነጆ ኮንፈረንስ ላይ ቆሞ ሲከራከሩ እንደነበረ የሁለቱም ጽሁፋቸው ደግሞ አለን የተከራከሩበትም። ግን ወደ ጥያቄው ስመለስ ከመንግስት አቅጣጫ የደርግ መንግስት እንደተረዳሁት የባሮ ቱምሳ መጀመሪያ ከመንግስት ሳይድ ሆኖ ያን ሁሉ አሳምኗቸው የተወሰነ መንገድ ከሄደ በኋላ መልሶ ደግሞ ወደ ኢጫት እና የነሱን ተቃራኒ ወደ ሆነ የተለያዩ ኋላ ላይም ወደ ኦነግ እንደዚህ አይነት ሽፍት እያደረገ ሲሄድ ትልቅ ብስጭት ነበራቸው እና በወንድም ላይ የነበራቸው ብስጭት የወንድሙም የታላቅ ወንድሙም እንደገና የቄስ ጉዲናም ጉዳይ አለበት ብለው የዛ አይነት አመለካከትም ነበራቸው እና አጋጣሚ ሆነው ከመንግስትም የሰማሁት እንደገና በወረቀቱ ላይ የምናየሁት ኢንተርቪው ላይ እንደገናም ደግሞ የኦነግ መሪዎች የነበሩትም እንደገና ሌሎቹም ስሰማ የባሮ ቱምሳ ምን ያህል እዛ ውስጥ ኢንቮልቭድ እንደሆነ እና ከወንድሙ ጋር ምን ያህል ተቃራኒ እንደነበረ የሚያሳዩ ናቸው እና ያ የመንግስት አንደኛው ብስጭት ነው በወንድም ላይ ያለ ብስጭት። በሌላ በኩል ደግሞ እንደገና ከመንግስት ሳይድ ሌላ ያየሁት ነገር ይሄ አሁን ዛሬ የአብያተ ክርስቲያናት ህብረት የምንለው የተቋቋመው አለ እና ያን ጊዜ የቄስ ጉዲና አካሄድ የነበረው የትኛውም አፍሪካ ላይ ያልሆነ ነገር ነው ይዞ የመጣው እና ያም ነገር ምንድነው አጠቃላይ ኢቫንጀሊካል ቸርች ምናቸው የአብያተ ክርስቲያናትን ኦርቶዶክስንም ጨምሮ ካቶሊክንም ጨምሮ አንድ ላይ ሰብስቦ ያንን ህብረት ፈጠረ እና ያ ህብረት ለመንግስት በጣም አስጊ ነበረ። አስጊ የሆነበት ሁለት ምክንያቶች አሉ። አንደኛው የሶሻሊዝም አይዲዮሎጂው በራሱ ከሃይማኖት ጋር ተጻራሪ ነው እና እነሱ ሃይማኖትን መምታት የፈለጉበት ጊዜ ላይ እሱ ደግሞ ሃይማኖትን ሞር አግሉቶ አወጣው። የኦርቶዶክስ ቤተክርስቲያን እንዲሁም ትፈራለች ለብቻዋም እና መንግስት ደግሞ ሁሌ ደግሞ በኢትዮጵያ ታሪክ የሚታወቀው እነዚህ አብያተ ክርስቲያናት ለየብቻቸው ሆነው ተጻራሪ ነበሩ። አሁን ቄስ ጉዲና ግን አንድ ላይ በአንድ መድረክ ሲያመጣቸው አንድ ኃይል ሲሆኑ አስደንጋጭ ነበረ። ዶክተር ጉናር ሀስልብላት የጉዲና ቱምሳ ኤክስፐርት ተብሎ የሚታወቅ በተለይ በጀርመን ሀገር ውስጥ ማለት ነው እና በመጨረሻ የደርግ መንግስት ሲወድቅ ቢቢሲ ኢንተርቪው አድርገውት ነበረ ጉናር ሀስልብላትም ማለት ነው። ኮንቨርሴሽን ዊዝ ጉዲና የሚል መጽሐፍ ጽፏል እሱ። ጉናር ሀስልብላት ቤተ ክርስቲያን በጉዲና ቱምሳ መታፈንና መገደል ላይ አቋም ሳትወስድ ስትቀር ስራውን በሙሉ አቁሞ በጉዲና ቱምሳ ጉዳይ ላይ ያንን በማስተዋወቅ ላይ ትልቅ ዘመቻን በአውሮፓ የመንግስቱ መንግስት እስከሚጣበብ ድረስ ትልቅ ካምፔን ነው ሲያካሂድ የነበረው። እንደውም ፍሪደም ፎር ጉዲና ቱምሳ እንፀሐይ ቶለሳ የሚል ድርጅት አቋቁሞ ይሰራ ነበር በዚያን ጊዜ ማለት ነው። በዚያን ጊዜ የነበረው ልምምድ ምንድነው? የሰዎችን ፊርማ ማሰባሰብ፣ ፖስት ካርዶችን መላክ ያንን ይሰራ ነበር። የኢትዮጵያ የፖስታ አገልግሎት በቃ ማሃንድል ማድረግ እስከሚያቅታቸው ድረስ በሺዎች የሚቆጠሩም በየሳምንቱ ወደ ኢትዮጵያ ይጎርፉ ነበር ማለት ነው። ሳምፕሎች አርካይቭ ውስጥ አለን እሱ ሲሰራ የነበረውን እና ያንን ሰው ቢቢሲ ኢንተርቪው ሲያደርገው ጉዲና ቱምሳ ኦኤልኤፍ ስለነበረ ነው ወይ ደርግ የገደለው? ይሄ ታሪክን ማዛባት ነው አለ። ጉዲና ቱምሳን የማያውቁ ሰዎች ይሄንን ሊሉ ይችላሉ። ታሪክ ያልገባቸው፣ የሱን ጽሁፍ ያላነበቡ፣ የሱን ማንነት የማያውቁ ሊሉ ይችላሉ። ነገር ግን ጉዲና ቱምሳ የተገደለበት ይሄ ካውንስሉን በማቋቋሙ ነው። የኢትዮጵያ የአብያተ ክርስቲያናት መተባበር ጉባኤ የሚባለውን ካውንስል
ማቋቋሙ ነው ህይወቱን ለሞት የዳረገው የሚለውን ነው የተናገረው። እና ደርግ ጉዲና ቱምሳን እንደ ትልቅ ትሬት እንደተመለከተው ከዚያ የተነሳ ምክንያቱም ኦርቶዶክስም ነበረችበት፣ ወንጌላውያን ቤተ ክርስቲያናትም ነበሩበት እና ሌላ ደግሞ የካቶሊክ ቤተ ክርስቲያንም ነበረችበት እና ያ ነው ደርግን በጣም ያስፈራውና ዴንጀረስ ነው ብሎ እና ከመግደላቸው በፊት ደግሞ ብዙ ጊዜ ደርግ ግብዣ አድርገውለታል ጆይን እንዲያደርጋቸው አብሮ ለመስራት ማለት ነው። ያ እሱም ብቻ ሳይሆን አሁን ሀሰልብላትን አነሳሽውና ያኔ በርሊን የሄድኩ ጊዜ አንድ ህንጻ እያሳየኝ ነበረ ፖል ሆፍማን እና የደርግ ሰዎች ሰላይ ሄደው ሀሰልብላትን ለመግደል ብለው ያቃጠሉት ማለት ነው። ይሄ ነበረ ቦታው ብሎ ነበር። ያን ያህል ነበረ የነበረው አስታውሳለሁ። በእርግጥ ያን ጊዜ የመተባበር ጉባኤ የሚባለው እኮ ለደርግ በጣም አደገኛ እንደሆነ የሚያሳየው በአንድ አሁን የቄስ ጉዲና የተገደሉ ጊዜ ጁላይ 28 በተመሳሳይ ቀን አቡነ ቴዎፍሎስም የደርግ መሪ የነበሩ የኦርቶዶክስ ቤተ ክርስቲያን ጳጳስ እንደገናም ደግሞ መሐመድ የመጨረሻው ስሙ አልመጣለኝም የሙስሊሙ መሪ አብሮን የተገደሉት በአንድ ቀን እና እነዚህ ሰዎች ሁሉ ቄስ ጉዲና በአንድ መድረክ የሰበሰባቸው ሰዎች ናቸው እና ከአብያተ ክርስቲያናትን በአንድ በኩል ይሰበስባል፣ በሌላ በኩል ደግሞ ሙስሊም የሆኑ ያን ጊዜ እንኳን በስርዓቱ የተቋቋመ የሙስሊም ጉባኤ እንዳሁን እንደምናየው አልነበረም፣ ግን ስትራክቸር ነበራቸው። አመራር ላይ የነበረ ሰው ነበረ። ከነሱ ጋራም የነበረው ግንኙነት በጣም ጠንካራ ነበረ። እነሱም ደግሞ ያንን ኢንፍሉዌንስ በማየት ነው እነዚህን ሰዎች የሃይማኖት መሪዎችን እንደገደሏቸው እናያለን። በእርግጥ እዚህ ላይ ከመጣን ደግሞ ማየትም ያለብን ሌላው የቄስ ጉዲና ዓለም ላይ የነበረው ትልቅ ኢንፍሉዌንስም ነው እና ደርግ እሱን መጠቀሚያ ለማድረግ እንደሞከሩ እናውቃለን። የተለያዩ አሁን ኢንተርቪው ሳደርጋቸው የነበሩ ደግሞ ከሁለቱም ሳይድ ከደርግም ሳይድ እንደገናም ከቤተ ክርስቲያንም ሳይድ ይናገሩ የነበረው ደርግ በወቅቱ ቄስ ጉዲናን ኢንተርናሽናሊ ሄዶ የሚከሰቱ ነገሮችን በተቃራኒ መልክ እንዲናገር ሰላም ነው ያለው እና ጦርነቱም ይሄ እንትን አይደለም፣ ህዝብም አልተቸገረም እና መንግስትን በሚያጠለሽ መልኩ ሳይሆን የመንግስትን ፖዚቲቭ ሳይድ ብቻ በሚያሳይ መልኩ ያንን እንዲያቀርብ ነው ደጋግሞ ቄስ ጉዲናን ፕሬዠር ያደርጉ የነበረው። የመጀመሪያዎቹ ሁለቱ ስርዓቶች እኮ እነዛ ነበሩ እና በታሰረ ቁጥር ተመላልሶ ይነገረው የነበረው ዋርኒንግ የነበረው ወደ ውጭ ሀገር ስትሄድ የኢትዮጵያን ሁኔታ በዚህ መልክ አታሳይ የሚለው ነበረ እና መጨረሻ ላይ ቄስ ጉዲና ሊገደል ሲል መጥቶ ከዚህ ሊያወጣው የሞከረው ሰው ክርስቲያን ክራውዜ ሁሉ የሚናገሩት ያንን ነው። ምን ተባልክ? ምንድን ነው የፈለገው ይሄ መንግስት ሲባል በዓለም አቀፍ ደረጃ ላይ መድረክ ላይ ስትቆም እነዚህ ምንድን ነው መንግስትን የሚያጠለሹ ነገሮች አታንሳ፣ ፖዚቲቭ ሳይዱን አንሳ እና እንደዚህ አይነት ነገሮች ነበሩ። ቄስ ጉዲና ግን ደጋግሞ ይል የነበረው እኔ ወንጌልን ምሰብክ ሰው ነኝ፣ እኔ ቄስ ነኝ እና ውሸትን እንድናገር እንደ ፖለቲከኞች አትገፋፉኝ እና ውሸትን ለፖለቲከኞች ወይም ደግሞ ለሌሎች ማድረግ ትችላላችሁ፣ ቄስን ግን ዋሽ ብላችሁ ማድረግ አትችሉም። ያ ማለት እኔን ቅስናህን ተው እንደማለት ነው እና የክርስቶስ ተከታይ መሆንህን ተው እንደማለት ነው ብሎ ይከራከር እንደነበረ ነው ሲናገር የነበረው። ስለ ኢትዮጵያ አብያተ ክርስቲያናት መተባበር ጉባኤ አንዳንዶች ኢንተርቪው ሰጥተዋል። ጥሩ ጥሩ የሆኑ ኢንተርቪዎች አሉ በዛ ጉዳይ ላይ። የሚያስደስተው ደግሞ ያ የመተባበር ጉባኤ ካውንስሉ ሲቋቋም የነበሩ ሰዎች ዛሬም አሉ። የ30ኛውን አመት ስናከብር የጂቲኤፍን አኒቨርሰሪ ስናከብር ኢንተርቪው አድርገናቸው ነበረ እና
በውጭም ሀገር አሉ፣ በሀገር ውስጥም አሉ። ከነሱ ብዙ መረጃዎችን ማግኘት ችለናል። ያ ብቻ ሳይሆን ከሱ ጽሁፎች ደግሞ በአርካይቭ ውስጥ ያሉ ስለዚህ ስለ ካውንስሉ ማለት ነው። እና ካውንስሉን እንግዲህ ለየት የሚያደርገው የወንጌላውያን ቤተ ክርስቲያናት እንዳሉ ሆነው ከዚያ ውጭ ደግሞ ኦርቶዶክስና የካቶሊክን ቤተ ክርስቲያን ማጠቃለሉ ማለት ነው። እና ይሄንን ደግሞ በመሪነት ያው ሊቀመንበር ሆኖ ሲመራም የነበረው እሱ ነው። ሀሳቡን በልብ ውስጥ ያንን ሀሳብ ያመነጨውም እሱ ነው ካለን መረጃዎች አኳያ። እና በሌላ ጎን ደግሞ ከኢትዮጵያ ሙስሊሞች ጋር ደግሞ የነበረው ምንድነው ኢንጌጅመንቱ? በዚያም ውስጥ ዶክተር ሀስል ብላትን መጥቶ እዚህ ሪሰርች እንዲሰራ እየተዘዋወረ በተለይ ባሌ ላይ ወሎ ላይ ሄዶ ለጥቂት አመታት ሪሰርች እየሰራ ጊዜ አሳልፏል። ከበስተጀርባ ያለው ነገር ለምን አንተዋወቅም ነው። እና ምንድነው የሚባለው በዚያን ጊዜ የነበረው ግንኙነት ዳያሎግ ዊዝ ኢስላም ይላል። ዳያሎግ እንፍጠር ነው። ካውንስሉ ጋር ስንመጣ ህብረት ነው፣ እዚህ ጋር ግን ዳያሎግ እንፍጠር፣ እነሱም እኛም ስለ እስልምና እንወቅ፣ እነሱም ደግሞ ክርስትና ምን እንደሆነ ይወቁ ነው። እነሱም እኛ ጋር ይምጡ፣ እኛም እነሱ ጋር እንሄድ ነው። እና ያንን አንድ በሪሰርች ደረጃ ነው። ሁለተኛ ደግሞ አሁን በህይወት ያሉ ሰዎች እንደሚናገሩ እነሱንም ወደ ቤተ ክርስቲያን በመጋበዝ ቤተ ክርስቲያን ምን እንደሆነ እንዲያው እና አንደርስታንዲንግ እንዲፈጠር ማለት ነው። ሌላ ደግሞ ራሱም ደግሞ በዚያን ጊዜ እንግዲህ የአንዋር መስጊድ ነው የነበረውና እዛ ድረስ ሄዶ እዛ ቁጭ ብሎ ከነበሩት መሪዎች ጋር የመወያየት ነገር ዳያሎግ እንፍጠርና በምን መልኩ ነው አብረን መስራት የምንችለው ለሀገር በሚል አመለካከት የተነሳ ነገር ነው። እና ደርግን በጣም ትሬትን ያደረገው ይሄ ከተለያዩ ከሃይማኖት ተቋማት ጋር የነበረው ግንኙነት ነው። እና ያ እንግዲህ ብዙ በማይሆን መንገድ ይስተዋላል እና የሱን አቋም ከሱ ውጭ የሆነ ብዙ ነገር ይባላል። በጣም ያው ደርግም በዚያ ላይ ትልቅ ሚና ተጫውቷል። ቤተ ክርስቲያንም አቋም የራሱ ቤተ ክርስቲያን ማለት ነው አቋም አለመውሰዷ ወደዚያ ኮንትሪቢዩት አድርጓል ማለት ይቻላል። ያ ልክ ነው። ያን ጊዜ አንዱ ወደ ኋላ መለስ ብለን ስናይ በርግጥ ሁለት ተጨማሪ ነገሮችም አሉ። ይሄ ብዙ ቤተ ክርስቲያኖች ይዘጉ ነበር ያን ጊዜ። አሁን ሙሉ ወንጌልም ከወሰድን ፍቃድ ከተከለከሉ አብያተ ክርስቲያናት ውስጥ ነበረች እና ሌሎችም እንደ ይገፋሉ፣ ብዙ ቤተ ክርስቲያን ይዘጋል። እና ቄስ ጉዲና ያን ጊዜ አንዱ ያደረገው ነገር ምንድን ነው እና ያንተ ቤተ ክርስቲያን ከመካነ ኢየሱስ ብዙ አልነበረም የተዘጉት እና ያንተ ቤተ ክርስቲያን ሳይነካ ምን ያስጨውሃል ምንድን ነው የሚለው ነበር እና የትኛውንም ቤተ ክርስቲያን ከዘጋችሁ የኔው ነው ብሎ ነበር ሌሎቹንም እንትን ያደረገ ነበረውና የመካነ ኢየሱስንም በር እኮ ነው የከፈተላቸው እና በአብዛኛው በራሳቸው ቤተ ክርስቲያን ሆኖ ማምለክ ያልቻሉ ሁሉ ቤተ ክርስቲያን መካነ ኢየሱስ ለነሱ ቤት ነው የሆነችው እና ብዙዎች መካነ ኢየሱስ ጌታ ተቀብለው ነው ከዛ በኋላ ላይ የደርግ መንግስት ሲወድቅ ነው ብቻቸውን ወጣ ብለው ወደ ራሳቸው እንትን ውስጥ የገቡት እና ያም አለ ከመንግስት ጋር ግጭት ውስጥ ሊከተው የሚችል አካሄድ። ሁለተኛው ይሄ መንግስትም ደግሞ የቤተ ክርስቲያናትን በአጠቃላይ አንድ ቦታ ላይ ሰብስቦ ያደረገውም ይሴ ይመስለኛል እና ያደረገው ሊያስገድዳቸው የሞከረበት ሁኔታ እና አገሪቱ ዲሞክራሲ የሰፈነባት ሀገር ናት እና ያንኑ ነው እናንተ ማንጸባረቅ መናገር ያለባቸው ሲባል ተቃርኖ ያሳየው ቄስ ጉዲና ብቻ ነበረ እና እነዛ ነገሮች ሄዶ የቄስ ጉዲናን አጠቃላይ
በመንግስት ፊት የነበረውን ነገር ወደ አደጋ ውስጥ እንደከተተው ነው የሚያሳየው። አንዱ ኢንትረስቲንግ ነገር ደግሞ ያው ሁለተኛ ጊዜ ሲታሰር ከእስር ቤት ወጥቶ ነው ከክርስቲያን ክራውዘ ጋር የተገናኘው ማለት ነው። እና ያ እንግዲህ በጣም ክሪቲካል የሆነ ጊዜ ነበረ። ያ እኔም አብሬ ነበርኩ፣ ማማም ነበረች፣ እኔም ነበርኩኝ። ከእስር ቤት ወስደነው ነው እና ያ ምሽት በጣም ወሳኝ የሆነ ምሽት ነበረ። ጁን 21 ይመስለኛል ቀኑ። እሱ ከአንድ ወር በኋላ ነው የተገደለው፣ ይሄ ነገር ከሆነ በኋላ ማለት ነው። እና ከእስር ቤት ወስደነው ያው ከእስር ቤት እንዲወጣ የተደረገው ክርስቲያን ክራውዘ ከሉተራን ወርልድ ፌዴሬሽን ስለመጣ ነው። እና እሱ በፕሬዚደንት ኒሬሬ በኩል መንግስቱን አክሰስ ማድረግ ስለቻለ እና መንግስቱን ፈቃደኛ ሆኖ ያው ኒሬሬ ነው ያነጋገረው ክርስቲያን ክራውዘን ሳይሆን። ኒሬሬ ደግሞ ያው ከጀርመን ጋር ያለው በታንዛኒያ ታሪካዊ ትስስር ስላለ ክርስቲያን ክራውዘም ታንዛኒያ ሲኖር የነበረ ሰው ስለነበረ ኒሬሬም አክሰሰብል የነበረ ሊደር ነው እና እሱን አሳምኖት እሱ ያው ወደ ሱዳን ይሄድ ነበር። እዚህ አዲስ አበባ መጥቶ ቦሌ ኤርፖርት ቆሞ ስምምነት ከተደረገ በኋላ ማለት ነው። እና በዚያም ምሽት ከእስር ቤት የተለቀቀው በዛው ከሀገር ውስጥ እንዲወጣ ነበር። መጀመሪያ ወደ ታንዛኒያ ከዛ በኋላ ደግሞ ወደ ጄኔቫ ሄዶ እዛ እንዲኖር። በዚህ ላይ የደርግ መንግስት ተስማምቶ ነበር። በቃ ከዚህ ይውጣ፣ ሲወጣ ግን አንድም ነገር ስለኛ እንዳይናገር ነው፣ ሌላ ኢንትረስት የለንም ይውጣ በሚል ነው። እና ያ ነገር በጣም ጥልቀት ያለው ነገር ነው። በጣም የጉዲና ቱምሳ ማንነት የሚገልጽ ሰዓት ነው ያ የመጨረሻ ሰዓት። እና ከክርስቲያን ክራውዘ ጋር ሲነጋገሩ ክርስቲያን ክራውዘ ያለውን ፕላን እንዴት አድርገው ከዚያ ከኢትዮጵያ ሊያስወጡት እና በጄኔቫ እንዲሰራ እዛ እንዲኖር ያንን ሀሳብ ሲያቀርብለት በፍጹም ፈቃደኛ እንዳልሆነ ዳይሬክት ከእስር ቤት ውስጥ ወጥቶ ነው የመጣው። እስር ቤት ደግሞ ለሱ ቀላል አልነበረም፣ በጣም ከባድ ነበር። እኔም አብሬ ታስሬ ነበር። በአጭር ጊዜ ቢሆንም ለ3 ሳምንታት ነው አብሬ የታሰርኩት። ለእኔ በጣም ከባድ ጊዜ ነበረ። እኔ 16 ዓመቴ ነው። ለሱም በጣም ከባድ ጊዜ ነበር እና ከእስር ቤት ገና መውጣቱ ነው። እየታመመም ነበረ። እንደውም በዚያ ምሽት እኛ ስለታመመ ተጠርተን ነው ይሄን ነውና ያ የመውጣት እድል ባለቤቱን ይዞ ሌሎቹ ልጆች ያስቀድመው ወጥተዋል። እኔን ይዞ ሚስቱን ይዞ ለመውጣት ትልቅ እድል ተሰጥቶት ብዙ ምክንያት መስጠት ይችል ነበር። ቆይሽ አሁን ልውጣና እንደገና ተመልሼ መጥቼ እሰራለሁ የሚል ነገርም ሊል ይችል ነበር። ነገር ግን ይሄ እግዚአብሔር ፈቃድ አይደለም እና እኔ መንጋውን በትኜ አልሄድም ነው። እነዚህን አብያተ ክርስቲያናት ያሰባሰብኳቸውን ጥዬ መሄድ ትክክለኛ አይደለም፣ አላደርግም፣ የእግዚአብሔርን ፈቃድም አይደለም እና ያው መጠጣት ያለብኝን ጽዋ እጠጣለሁ በሚል ነው የቀረው ማለት ነው። እና ያ ነገር እንደ ቀላል ይታለፋል። ግን ራሳችንን እዛ ቦታ አስቀምጠን ብናየውና እንደዚህ አይነት ከእስር ቤት ዳይሬክት ወጥተን እንዲህ አይነት ጥያቄ ቢቀርብልን አልቀበለውም። ለእግዚአብሔር መታዘዝ ይሄ የእግዚአብሔር ፈቃድ ነው። የሚገርመው ያንን ጽፎት ነበር በጽሁፍ። ይሄ አሁን the role of a Christian in a given society የሚለው የአንድ ክርስቲያን ሚና በማህበረሰብ ውስጥ በሚለው ጽሁፍ ውስጥ አስቀምጦት ነበር እና ለዚያ ራሱን እያዘጋጀ ነበር እና ያ ትልቅ ምርጫ መጥቶለት በተለይ የቤተሰብ ነገር ያለበት ነገር ሆኖ ምናልባት እነሱም ባስመልጥና ተመልሼ ልምጣ እኔ እችለዋለሁ እንዲህ የሚል ነገር
አባባን ስለማውቀው አንዳንድ ሰዎች ምናልባት አንዳንድ አባቶች ስለ ቤተሰብም ስለ ሚስትም ግድ ላይላቸው ይችላል። ግድ የሌላቸው አሉ፣ ጥለውም የሚሄዱም አሉ። ያው ፍቺ አሁን በጣም የተለመደ ነው፣ በዚያም ጊዜ ነበረ። ግን እሱ ግን እንደሱ አይደለም። እሱ በጣም ሚስቱን እንደምን ልበል በቃ እንደዚህ አይነት ፍቅር አለ ለማለትም ያስቸግራል። በጣም ነው የሚወዳት። በጣም በሷ ላይ ደግሞ ይደገፍ ነበር። እሷ እንደ ሚስትም እንደ እህትም እንደ ጓደኛም እንደ ሁሉም ነገር ማለት ይቻላል። ወይዘሮ ፀሐይ ሺ ዋዝ ኤክሰፕሽናል ምትገርም ሰው ናት። የእነሱ ሪሌሽንሺፕ ልዩ ነበር እና ከሷ መለየት ለሱ ከባድ ነው ማለት ዩዥዋሊ ቤት ሲመጣ መጀመሪያ ፀሐይ እንደዛ እያለ ነው ወደ ቤት ውስጥ የሚገባውና ምናልባት ከቤት ከሌለች እሷም ቤት ውስጥ የምትቀመጥ ሰው አልነበረችም። ግን ከወጣችም እሱ በሚመጣበት ሰዓት ቤት ውስጥ ነው የምትገኘው። ወይም እሷ ሹፌሩም ነበረች፣ እሷ ሆነች ከስራ ሄዳ የምትወስደውና እሷ ቤት ውስጥ ከሌለች ቤት መግባት የማይፈልግ ሰው ማለት ነው። አሁን ግን መነጣጠል ሲመጣ የክርስቶስ ጉዳይ ሲመጣ መወዳት ሚስቴም ብትሆን ልጆቼም ቢሆኑ ከክርስቶስ አይበልጡም የሚለው ነገር ነበረና መጨረሻ ለዚያ ወሰነ ማለት ነው። እና እንደዛ አይነት ኦፈር ቀርቦለት ነብዩ አንድ ድራማ ጽፎ ነበርና በዚያ ላይ ስቴጅም ተደርጓል እና እዚያ ድራማ ላይ አውሮፕላንና ገመድ ነው። ገመድ መጨረሻ አሟሟቱ እንደሱ ነው አይደለም እንዴ? ታንቆ ነው የሞተው፣ አንቀው ነው የገደሉት። እና ገመዱ አለ፣ እዚህ ጋር ደግሞ አውሮፕላን አለ እና ምረጥ ነው ገመድ ነው ወይስ አውሮፕላን ሲባል እንግዲህ አውሮፕላንን አልመርጥም ብሎ ያንን ዳይሬክትሊ ባይመርጠውም እድሉ በነገራችን ላይ ምናልባት አንቺ ይህን ስትሰሚ መጀመሪያም ሊሆን ይችላል እንጂ የዛሬ 3 ሳምንት በጣም የሚገርም ነገር ገጠመኝ እና የnyerere ጁሊየስ nyerere የታንዛኒያው ፕሬዝዳንት ያን ጊዜ የሱ የልጅ ልጅ አለ የሚል አንድ ኢንፎርሜሽን ደረሰኝ እና ምናልባት ምን ያውቅ ይሆናል የሚለው ምንም እንትን ነው ጥያቄ ነው አይደለም። ይሄ አንድ ሪሰርቸር እንደዚሁ ነው እንትን የሚያነሳው እና ከኔ ጋራ የተመረቀ የታንዛኒያዊ ስለነበረ በሱ በኩል ያንን ሰው ፈልጌ ያገኘው ፋሬስ ካኩሊማ ይባላል። ስሙንም በደንብ ይዣለሁ። እንደውም የnyerere ልጅ እና እሱ ይሄን ምን የምታውቀው ነገር ነበረ ይሄ ጉዳይ ነበረ ብዬ ዝም ብዬ ጻፍኩለት እና የጠብቅ የነበረው ምንም አላውቅም ወይም ነው ቢያውቅም ይሄ ነው የሚል ነበረና ግን የመለሰልኝ ምን አለ የኢትዮጵያ የቤተ ክርስቲያን መሪ ይመጣል ተብሎ ቤት ሁሉ ተዘጋጅቶ ነበር አለኝ ታንዛኒያ ውስጥ እና በጣም ልጆኛ ያስታውሳለሁ አለ። በጣም ትንሽ ነበርኩ ማን ነው ብዬ አጠያይቅ ነበረ እና ካደኩ በኋላ ነው ቄስ ጉዲና እንደነበር የሰማሁት ብሎ በኢሜል መለሰልኝ። that was very interesting እና nyerere እርግጠኛ ነበር። ሌላው ነገር ደግሞ አንዱ ይሄኛው ሰው ያነሳብኝ nyerere ያን ጊዜ ይጽፎ የነበረው የራሱ ቴዎሎጂ ነበረ የሁጃማ ቴዎሎጂ እና ከሱ ጋር ተጻጻፍን በኋላ ነው ይሄ ምን ማለት ነው የሚለውንም ማየ ነበረው። ከዛ ስለዛ በፊት ማነብ ነበረ። በእርግጥ ግን የበለጠ ያየው ነበረ እና ይሄ የአፍሪካን ህብረት ላይ ተመርኩዞ ያለ ቴዎሎጂ ነው ይሰራ የነበረውና ግን ሶሻሊዝም ቲዮሪ ነው ይዘው የነበረው እና የቄስ ጉዲና ትችት የነበረው ለnyerere ያለኝ ሲናገር ይሄ ፋሬስ ሲነግረኝ ይሄ የሶሻሊዝም የሚለውን ቲዮሪውን ካወጣኸው እና ወንጌል ብቻ ካስገባህበት እውነተኛ ቴዎሎጂ ይሆናል ብሎ ተችቶት ነበር አለ። እና ነገሩ በጣም ያስገርማል። ግን ሁል ጊዜ ወደ ስለ ቤተሰብ ነገር ሳስብ እስኪ የመጨረሻዎቹ ሰዓታትን በምን ታስታውሻለሽ? አሁን የቄስ ጉዲና ልክ በጁላይ 28 ቤተ ክርስቲያን አገልግለው ኡራኤል ቤተ ክርስቲያን ከዛ ሲወጡ ነበር የተያዙት እና ወይዘሮ ፀሐይም ያን ጊዜ ነበረ ወዲያው
ከዛ በኋላ ትንሽ ቆይቶ መሰለኝ ወደ እስር ቤት የተወሰዱት። ከ10 ዓመት በላይ ነው እዛ ውስጥ የቆዩት እና ብዙ የተሰቃዩበት እስር ቤት እንደሆነ እናውቃለን። ታሪካቸውም አለ። ለእናንተ ለቤተሰብ ግን እንዴት ነበር? ለልጆች ምን ተፈጠረ ከዛ በኋላ?